ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በትንሽ ካፒታል ተነስተው በዶሮ እርባታ ስራ ላይ መሰማራት ይፈልጋሉ? ዛሬ በኢትዮጵያ በአሁኑ ሰዓት ባለው ትክክለኛ የገበያ ዋጋ ላይ በመመስረት የ50 ቦቫንስ ቄብ ዶሮዎች አምጥተን ብናረባ ምን ያህል ወጪ እና ምን ያህል ትርፍ እንደምናገኝ ሳንቲም ሳይቀንስ በዝርዝር እናያለን። ይህ ቪዲዮ በተለይ ስራውን አዲስ ለሚጀምሩ ሰዎች ፍጹም መሪ መንገድ ነው። እስከ መጨረሻው አብራችሁን ቆዩ። ለመነሻነት መጀመሪያ ዶሮዎቹን ከመግዛታችን በፊት ምንድነው የምናደርገው? ቦታ ነው የምናዘጋጀው። ቦታ ግዴታ ቦታ ማዘጋጀት አለብን። ምን ያህል ቦታ ያስፈልጋል ለሚለው በካሬ ሳይንሱ ከ6 እስከ 8 ዶሮዎችን ሳይንስ ይመክረናል። እኛ አቭሬጅ በካሬ 7 ዶሮ ብንጠቀም፣ ስለዚህ ኦልሞስት 7 ካሬ ቤት ያስፈልገናል ማለት ነው። 7 ካሬ ቤት ያስፈልገናል ማለት ነው። እንግዲህ የምንገዛው የ2 ወር እድሜ ያላቸው የቦቫንስ ቄብ ዶሮዎችን ነው። እዚህ ጋር ልብ የምትሉት ነገር የፈረንጅ ዶሮ ሁሉ የእንቁላል ዶሮ አይደለም። የእንቁላል ዶሮ አሉ፣ የተመረጡ ዝርያዎች አሉ። እንደ ዋይት ሊጎር፣ ቦቫንስ፣ ሎማስ፣ ቴትራ ኤች የመሳሰሉት የእንቁላል ብሪዶች ናቸው። አብዛኛው አሁን ላይ ሰው በብዛት እየሰራቸው ያለ ቦቫንስ ብራውን ነው። ቦቫንስ ብራውን የሚባሉት ዝርያዎች ነው። በጣም ምርት ይሰጣሉ ተብሎ ስለሚታሰብ በአሁን ገበያ ላይ አንድ የ2 ወር ዶሮ ዋጋ ከ700 እስከ 800 ብር፣ የ2 ወር ዶሮ ዋጋ ማለት ነው። ወይም ደግሞ የቄብ ዶሮ የአንዷ ከ700 እስከ 800 ብር እየተሸጠ ይገኛል። እኛ አማካኝ ዋጋውን 750 ብር አድርገን ብንወስድ የዶሮዎች መግዣ ወጪ 50 ነው። ስለዚህ 50 ሲባዛ በ750 ወደ 37500 ብር ወጪ ይኖርብናል ማለት ነው። እንግዲህ ዶሮዎቹን ገዝተን ካስገባን በኋላ በቀጥታ ወደ እንቁላል አይገቡም። እንቁላል መጣል እስኪጀምሩ ድረስ የሚፈጀውን ጊዜ እና የሚበሉትን መኖ ማስላት ይኖርብናል ማለት ነው። የ2 ወር ቄብ ዶሮዎች እንቁላል ለመጣል በአማካኝ እስከ 4 ወር ተኩል ወይም 5 ወር እድሜያቸው ድረስ መጠበቅ አለባቸው ማለት ነው። ይህ ማለት የ2 ወር ዶሮ ከገዛን ስለዚህ ከ2 ወር ተኩል በኋላ ነው እንቁላል የሚጥሉልን ማለት ነው። ይህ ማለት እኛ ቤት ከመጡ በኋላ ከ2 ወር እስከ 60 ቀናት ያህል ይመገባሉ ማለት ነው። በዚህ እድሜያቸው መመገብ ያለባቸው የቄብ ዶሮ ምግብ ግሮወር ሜሽ ወይም ደግሞ የቄብ ፒሌት ይባላል። ስለዚህ ይሄ በአሁኑ ገበያ አንድ ኩንታል የቄብ ዶሮ መኖ ዋጋ 8000 ብር ነው። በአማካኝ አንድ ቄብ ዶሮ በቀን 70 ግራም ብትመገብ፣ በአማካኝ ነው ያልኩት። የ2 ወር ዶሮ 50 ግራም ነው የምትበላው፣ ግን እናንተ በአማካኝ 70 ግራም ብላችሁ ያዙት። የ2 ወር ዶሮ 50 ግራም ከበላች በየሳምንቱ አንዷ ዶሮ ላይ 5 ግራም እየጨመራችሁ ትሄዳላችሁ ማለት ነው። ያለው ትክክለኛ ሂሳቡ። ለምሳሌ እናንተ የ2 ወር ማለት የ8 ሳምንት ማለት ነው። ስለዚህ በ8 ሳምንት አንድ ቦቫንስ ብራውን ዶሮ 50 ግራም ትበላለች። 9ኛ ሳምንት ላይ እናንተም ታደርጋላችሁ 55፣ 10ኛ ሳምንት ላይ 60፣ 11ኛ ሳምንት ላይ 65 እያደረጋችሁ ያንን መሳት ትችላላችሁ ማለት ነው። ስለዚህ እኛ አሁን በአቨሬጅ 70 ግራም ብንወስደው፣ ስለዚህ በቀን ወደ 3.5 ኪሎ ግራም መኖ ይበላሉ ማለት ነው። በ60 ቀናት ውስጥ ደግሞ በአጠቃላይ 210 ኪሎ ግራም ወይም ደግሞ 2 ኩንታል ከ10 ኪሎ ግራም መኖ ያስፈልጋቸዋል። የመኖ ወጪ እስኪጥሉ ድረስ 8000 ብር ነው የአንድ መኖ ዋጋ ብለናል። ስለዚህ 2.1 ስናባዛው 8000 ወደ 16800 አካባቢ ነው ማለት ነው። ጠቅላላ ወጪ እስከመጣል እስኪደርሱ ማለት ነው። ዶሮዎቹን ለመግዛት ያወጣ ነው 37000 ብር ነው። ስለዚህ ሲደመር የበሉት መኖ 16800 ብር፣ በአጠቃላይ እንቁላል መጣል እስኪጀምሩ ድረስ 54300 ብር ወጪ ይሆናል ማለት ነው። እዚህ ላይ ክትባትና የውሃ መጠነኛ ወጪዎች እንደየአካባቢው መደመር ይቻላል። ያው እንደ አንዳንድ ቦታ ላይ መኖ ሊጨምርም ሊቀንስም ይችላል። ይሄ እንደ አቨሬጅ ነው እዚህ ጋር እየሰራሁት ያለሁት። እዚህ ጋር ልብ ልንል የሚገባው ነገር ዶሮዎች መጣል ሲጀምሩ ምግባቸው ከቄብ መኖ ወደ እንቁላል ጣይ መኖ ይቀየራል ማለት ነው። ልክ እንቁላል ሲጀምሩ ከ50ዎቹ 5ቱም 3ቱም አንዷም ጀመረች ምግባቸውን ቶሎ ብለን መቀየር አለብን። ወዴት ነው የምንቀይረው? የእንቁላል ጣይ የሚባል መኖ እንጀምርላቸዋለን ማለት ነው። የእንቁላል ጣይ መኖ ዋጋ ከቄብ መኖ ትንሽ ከፍ ያለ ነው። በአሁኑ ገበያ ላይ 1 ኪሎ ግራም ዋጋ በአማካኝ እስከ 85 ብር በኪሎ እየተሸጠ ነው ማለት ነው። በኩንታል ደግሞ 8500 ብር ማለት ነው።
ስለዚህ 50 ዶሮዎች በደንብ ከተያዙና ከተንከባከብናቸው በቀን 6 ኪሎ ግራም መኖ ይመገባሉ። በደንብ ምግብ መብላት አለባቸው፣ ጥሩ እንክብካቤ እንዲኖር ማለት ነው። ስለዚህ የአንድ ቀን የመኖ ወጪ 6 ሲባዛ በ85 ብር ማለት ነው። ስለዚህ 510 ብር ወጪ ይኖርብናል ማለት ነው። ስለዚህ የቀን ገቢና የተጣራ ትርፍ ስናሰላ አያያዛችንና እንክብካቤያችን በጣም ጥሩ ከሆነ ከ50ዎቹ ዶሮዎች በቀን አማካኝ 45 እንቁላል ማግኘት እንችላለን። ሰዓት ደግሞ የአንድ እንቁላል የመሸጫ ዋጋ በገበያ ላይ 23 ብር ነው። ሱቅ ላይ 25 ብር እየተሸጠ ነው። ግን ከቤት መጥተው ሲወስዱ ቅናሽ ስለሆነ 23 ብር ቢሸጡ እንኳን በቀን የምናገኘው ገቢና ትርፍ አብረን እስቲ እናስላው። የቀን ጠቅላላ ገቢ ከእንቁላል ሽያጭ 45 ሲባዛ በ23 1035 ብር ይሆናል። አጠቃላይ ሽያጭ የቀን የተጣራ ትርፍ ከጠቅላላው ገቢ ላይ ስንቀንስ የቀኑን የመኖ ወጪ 510 ብር ብለናል በፊት። ስለዚህ 1035 ሲቀነስ 510 525 ብር በቀን የተጣራ ትርፍ ይኖረናል ማለት ነው። ይህ ማለት በወር ውስጥ 525ን ለ30 ስናባዛው ኦልሞስት 15750 ብር የተጣራ ትርፍ ማግኘት ይቻላል ማለት ነው። እንግዲህ ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እንደዚሁም ኮመንት ላይ ሀሳብ አስተያየታችሁን አጋሩን። ስላዳመጣችሁኝ አመሰግናለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።